ከኔ ጋር ተያይዞ የመጣው ሉክ ምን ነው የመጣሁት እኔ ጀዋርን ሆኜ ነው የመጣሁት። ተጋበዝኩ እንደ ጀዋር መሐመድ ነው የተጋበዝኩት ኦፊሻሊ። ግን ያንተ ጥያቄ ይገባኛል። but let me tell you one thing እኔ እዚህ ሀገር ውስጥ በኢቺን ሀገር በደንብ ካጠኗት በቲዮሪም በብዙ ዓለም ዞሬ ያየው የተዋጣልኝ የፖለቲካል ሳይንስ ምሁር ነኝ። አንድ በል ሁለተኛ በኮሙኒኬሽን መማር ብቻ ሳይሆን በለብዙ አካላት ስትራቴጂ በመንደፍ ስትራቴጂክ አድቫይዘር በመሆን ለዚህ ሀገር ሳይሆን ለሌሎች ኢንፋክት እዚህ ቮለንተር ነው የዚህ ሀገር ስራዬ ሌሎች ላይ ሰሰራ የነበርኩ ነው። እኔም መስማት ይጠቅማል እንጂ አይጎዳም። ለብዙ ነገር ይጠቅማል። ይሄ ነው። ሌላው ደግሞ እንደኔ ያሉ ኮንትሮቨርሻል የሆኑ ሰዎችን እዚህ ውስጥ ካላመጣ መቼም የኔን ተጽዕኖ በሚዲያው ላይ በዚህ ሀገር ፖለቲካ ላይ የሚከድ የለም። እኔ እዚህ ቤት ውስጥ ከእናንተ ጋር ካሌለው ውጪ ዘግታችሁብኝ ብታሙኝ ምን ዋጋ አለው? አይደለም እንዴ? እንደውም ብዙዎች መግባት ነበረባቸው እና እንትን አትግፉ። በጣም ተጻራሪ የሆኑ አመለካከቶች ያላቸውን ሰዎች አትግፉ። መደማመጥ በጣም አስፈላጊ ነው። ስለዚህ እኔና ኤፍሬም የተለያየ ፖለቲካ አመለካከት ነው ያለን። ብዙ ጊዜ እንከራከራለን። ግን አንድ ቤት ውስጥ ካልተቀመጥን ዝም ብሎ እንደ ገደል ማሚቱ የምንጮህ ከሆነ ሀገር ማፍረስ ነው የሚሆነው ውጤቱ። ለዚህ ነውና በህግ መገዛት አለብን። አብሶሉትሊ በህግ መገዛት አለብን። ኢሳትም ወይሜንም ኢሲሳይም ጀዋርም ሁላችንም በህግ መገዛት መቻል አለብን። በዚች ሀገር ህግ መገዛት አለብን። ህጉን የምንጥስ ከሆነ በህጉ አግባብ መቀጣት አለብን። እኔ ግን ፕሮፖዝ እያደረኩ ያለሁት ከህጉ ወዲህ ራሳችንን መገራት አለብን። የጋራ የመወያያ መድረክ ካውንስል አቋቁመን መንግስት ጋር ደርሰን ሳንኮረኮም በፊት እርስ በርስ ብንቆናጣጠጥ ጥሩ አይደለም ወይ? ይሄ አስፈላጊ ነው። ሎክ እኔ መዋሸት አልወድም። ቁጭ ብለን የኦኤምኤን ህግ ብታዩት በጣም ፐርፌክት ነው። የኢሳትም እንደዛው ነው። አሰራራችን ከዛ ወጣ ሊል ይችላል። ይሄንን አሰራር እንዴት በልምድና ከሌሎች ሀገሮች ልምድ ከራሳችን ሀገራዊ ነባራዊ ሁኔታ በምን መልኩ ሀገርን ሊገነባ በሚችል የኦሮሞ መብት በማይጎዳ መልኩ የአማራ መብት በማይጎዳ መልኩ ሁለቱን ደግሞ በማጋጭ መልኩ እንዴት ሚዲያዎቻችንን እንጠቀም የሚለው በውይይት በድርድር በክርክር እየጎለበተ የሚሄድ እንጂ ኦቨርናይት አንዱ ስለረገመ የሚሄድ